ሰላም ጤና ይስጥልኝ ክብራትና ክብራን የቻናሌ ተከታታዮች በያላችሁበት ሰላማችሁ ይብዛ። እኔ በጣም ሰላም ነኝ፣ እግዚአብሔር የተመሰገነ ይሁን። ዛሬ እንግዲህ ያው ከርዕሱ ላይ እንዳያችሁት መቼም እንደዚህ አይነት አፕ የማይፈልግ ሰው የለም። እኔም ለብዙ ጊዜ ብዙ አፖችን እየሞከርኩ ሪሰርች ሳደርግ ነበር። ማለትም ከስልካችን ላይ የጠፉ ፋይሎችን የሚመልስልን አፕ ብዙዎቻችን እንፈልጋለን። የቆዩ ሚሞሪዎቻችንን ማለትም ቪዲዮ ሊሆን ይችላል፣ ሳናቅ በስተትም ሊሆን ይችላል፣ ያጠፋናቸው ፎቶዎችም አጠቃላይ ፋይሎችን የሚመልስ አፕ እንፈልጋለንና ብዙ ጊዜ ፕሌይ ስቶር ላይ በጣም ብዙ ናቸው። ፕሌይ ስቶር ላይ ያሉት አፖች ብዙ ናቸው ማለት ይቻላል። የተወሰነ ይመልሱላችኋል፣ አንዳንዶቹ አይሰሩም፣ አንዳንዶቹ ማስታወቂያ ብቻ ነው የሚያመጡባችሁና እኔ ከብዙ ውጣ ውረድ ሞክሬ አንድ አስገራሚ የተወሰኑ ቪዲዮዎችን በጣም ድሮ ያጠፋኋቸው ማለት ነው ቼክ ሳደርግ ቪዲዮ መለሰልኝና ፎቶም እንደዚሁ የተወሰነ ፎቶ መልሶልኛል። በተለይ ቪዲዮ በጣም የምፈልገው ሳላስበው አንድ ቪዲዮ አግኝቻለሁና እስኪ ለእናንተም ሊጠቅም ስለሚችል ስላስደሰተኝ አንድ አፕሊኬሽን አለ፣ እሱን ላጋራችሁ ብዬ ነው። የቆየ ቪዲዮ ነበረና እንዲህ በጣም መልሶልኝ አስገርሞኛልና እናንተም እንድትሞክሩት ነው ማለት ነው። አፕሊኬሽኑ ፕሌይ ስቶር ላይ ነው የምታገኙት ማለት ነው። ፕሌይ ስቶር ላይ ከገባችሁ በኋላ እዚህ ጋር ሰርች ባሩ ላይ ትመጡና ሞቢ ስፒዲት ብላችሁ ሰርች ታደርጋላችሁ፣ ወይም ኤምኦቢአይ ከዛ ስፒድ ወይም ኤስፒኢዲዋይ እዚህ ስክሪን ላይ ጽፍላችኋለሁ። ዳታ ሪከቨሪ ብላችሁ ጻፉ ማለት ነው። ይሄ ነው እንደምትመለከቱት፣ ይሄ ነው። እንዳልኳችሁ ብዙ ነው ያሉት፣ በጣም በርካታ በሺዎች የሚቆጠሩ ሊሆን ይችላሉ። ምናልባት እንደ 4 ሜጋባይት ነው። ስልካችሁ ላይ ቦታ አይዝም። ሞክሩት፣ አውርዱና እዚህ ጋር ኮመንት ለማየት ሞክሬ ነበርና የሰዎችን አስተያየት ምን ይላሉ፣ ሰዎችን መልሶላችኋል ወይ ምናምን። ማወቅ ያለባችሁ ሁሉንም ላይ መልስላችሁ ይችላል። ነገር ግን ምናልባት የማትጠብቁት ቪዲዮ ሊመልስላችሁ ይችላል ማለት ነው። እዚህ ጋር አንዳንድ አስተያየቶችን ሳይ አንዳንዶች አልመለሰላቸውም፣ አንዳንዶቹ ደግሞ በጣም ደስ ብሏቸው በጣም ተደስተው እዚህ ጋር ታያላችሁና ዝብርቅርቅ ያለ አስተያየት ነው ያለው። ማለት አንዳንዶቹ በጣም ደስተኛ ሆነዋል፣ ብዙ ፋይሎቻቸው እንደመለሰላቸውና በጣም እንደወደዱት ይናገራሉ እንደምትመለከቱት። አንዳንዶቹ ደግሞ በጣም የሞተ አፕ ነው፣ ምንም አላወረደልኝ፣ ፋይሌን አልመለሰልኝም ምናምን የሚል በቁጭት የሚናገሩ አሉ ማለት ነው። እንግዲህ ምናልባት ሁሉንም ፋይል ላይ መልስ ይችላል ማለት ነው። የተበሳጩበትን መንገድ ይነግራችኋለሁ። እዚህ ጋር ማወቅ ያለባችሁ ነገር ምንድን ነው? አፑ ሪከቨር ሲያደርግ ብዙዎች አፖች ሁሉም ማለት ይቻላል እንትን ነው የሚያደርጉት ማለት ነው። ከስልካችሁ ያለንም ያመጡባችኋል አብረው። ስለዚህ ያኔ እናንተ ምንም ያልመለሰ ይመስላችኋል ማለት ነው። እዚህ ጋር ማወቅ ያለባችሁ ሪከቨር ሲያደርግ ለምሳሌ ቪዲዮ ከሆነ ያዘዛችሁት ከስልካችሁ ያለ ቪዲዮንም አብሮ ያመጣዋል። ዲሌት የሆነውንም አብሮ አቀላቅሎ ነው የሚያመጣው። ስለዚህ እናንተ በእርጋታ እየተከታተላችሁ የጠፋባችሁን አዲሱን ማግኘት ነው ማለት ነው። እንደምትመለከቱት ዳውንሎድ ሆኖ ጨርሷል። ኦፕን ማለት ነው። በነገራችን ላይ ይሄኛው ካልሰራላችሁ ደግሞ ይህም አሪፍ አፕ ነው፣ ዶክተር ፎን ይባላል። ይህንንም ብትሞክሩት ደስ ይለኛል ማለት ነው። ይሄኛው እንደምትመለከቱት ይህንንም በዚህኛው ያልመለሰላችሁ ፋይል ካለ በዚህ ሞክሩት። ዋናውን የትክክለኛ መረጃ ነው የምሰጣችሁ ማለት ነው። ሙሉ በሙሉ ይመልሳል አልላችሁም። ነገር ግን እኔ በአጋጣሚ መልሶልኝ በጣም ስላስደሰተኝ ነው ለእናንተ። ለአንዱ ሊሰራ ይችላል፣ ለአንዱ ላይሰራ ይችላል። ስለዚህ 3 ሜጋባይት ናት። አንድ ሙዚቃ ያህል ነው ቦታ የሚይዝባችሁ። ዳውንሎድ አድርጋችሁ መሞከር ነው። ምንም የተለየ ነገር የለውም ማለት ነው። ስለዚህ እዚህ እንደምትመለከቱት ሪከቨር ሎስት ዳታ ፍሮም አንሩት አንድሮይድ ዲቫይስ ሩት ያልሆነ አንድሮይድ ዲቫይስ ላይ ነው የሚሰራው ነው የሚላችሁ። እዚህ ጋር ፎቶ አለ፣ ቪዲዮ አለ፣ አውዲዮ አለ፣ ዶክመንት አለ። የፈለጋችሁትን ለምሳሌ ቪዲዮ በሉት። ቪዲዮ ስለው እንደምትመለከቱት ፍቃድ ይጠይቀኛል ማለት ነው። ጎቱ ሴቲንግስ ይላል ታች። ጎቱ ሴቲንግስ የሚለውን ነክታችሁ ይህን ኦን ታደረጉና ትመለሳላችሁ ማለት ነው። ከዛ እሱ ስራውን ይጀምራል እንደምትመለከቱት ማለት ነው። ከታች እየቆጠረ ነው እንደምትመለከቱት። እስካሁን 600 ገብቷል። ይህ ማለት አሁን መጀመሪያ ላይ እዚህ ጋር ያመጣልኝ የማየው ስልኬ ላይ አሁን ላይ ያለ ቪዲዮ ነው ማለት ነው። ይህን ስታዩ እናንተ ግራ እንዳትጋቡ።
ማለትም አብሮ አቀላቅሎ ነው የሚያመጣው። ስለዚህ እናንተ በእርጋታ የጠፋውን ቪዲዮ እዚህ ጋር በአንድ ላይ አቀላቅሎ ስለሚያመጣላችሁ እስኪ ምን ያህል ቪዲዮ አገኛችሁ፣ የጠፋ ምን ያህል ቪዲዮ አገኛችሁ በኮመንት አሳውቁኝ። እኔ አሁን አንድ በርካታ የሚባሉ ቪዲዮ የጠፉ ቪዲዮዎችን እዚህ ጋር አቀላቅሎ አምጥቶልኛል ማለት ነው። በጣም የሚገርም ቪዲዮ ስላገኘሁ ደስ ስላለኝ ነው። እናንተ ደግሞ ብዙ ሊያመጣላችሁ ይችላል። የጠፋ ቪዲዮ እንደምትመለከቱት ስልካችሁ ላይ ያለውና እዚህ ጋር ያለው ቪዲዮ በጣም ብዙ ነው፣ ይለያያል ማለት ነው። ስለዚህ አሁን ሙሉ በሙሉ ስልካችሁ ላይ ያለውን ያመጣዋል። ያንን አመጣ ብላችሁ ደግሞ የጠፋውን አልመለሰውም ማለት አትችሉም ማለት ነው። ስለዚህ የተወሰነ የጠፉ ቪዲዮዎችን እዚህ ጋር ልታገኙ ትችላላችሁና እድላችሁን ሞክሩ ማለት ነው። ለምሳሌ አንድ ቪዲዮ ካገኛችሁ ከዛ ሪስቶር ማለት ነው። በጣም ቀላል ነው። እሺ ለምሳሌ አንዱን ቪዲዮ ክሊክ አድርጋችሁ ሪስቶር ማለት ነው ማለት ነው። ከፈለጋችሁ ደግሞ እንደዚህ ታደርጉና ከታች ሪስቶር ትሉታላችሁ፣ ወደ ጋለሪ ይመለሳል ማለት ነው። ካልሆነ ኦኬ ብላችሁ ደግሞ ማዳመጥም ትችላላችሁ። እንደዛ ማድረግ ትችላላችሁ ማለት ነው። ስለዚህ እናንተ እስከ መጨረሻው ቪዲዮውን ቸክ አድርጉትና የጠፋ ቪዲዮ ካገኛችሁ ሞክሩት ማለት ነው። ከዛ ባክ ትሉና ደግሞ ፎቶም ቸክ ማድረግ ትችላላችሁ። እዚህ ጋር ቀኑን ካወቃችሁት መቼ እንደጠፋባችሁ እዚህ ጋር ቀኑን ማድረግ ትችላላችሁ ማለት ነው። በመቼ ወር ነው የሚለውን እዚህ ጋር ማስተካከል ትችላላችሁ። ላለመድከም ደግሞ እንደዛ አድርጉ ማለት ነው። ፍሮም የሚል አለ። ፍሮም የት ላይ የሚለውን እዚህ ጋር ሪሳይክል ቢን፣ ተምብኔል፣ አልበም፣ አዘር የሚለውን ቸክ አድርጉት ማለት ነው። ከዛ ባክ ትሉና ደግሞ ኦኬ ብላችሁ ፎቶ የሚል አለ። ለምሳሌ ፎቶ የሚለውን ነክታችሁ ፎቶውን ሪከቨር ማድረግ ትችላላችሁ ማለት ነው። ፎቶ የሚለውን ስትነኩት የጠፉ ፎቶዎችን እንደዚሁ ያመጣላችኋል። አብሮ ነው የሚያመጣው። ስለዚህ እናንተ በእርጋታ የጠፋባችሁን የመለሰው ካለ ቼክ አድርጉ ማለት ነው። የቅድሙንም አፕ ቸክ አድርጉት። በዚህ ካላገኛችሁ በዛኛው አፕ ቸክ አድርጉት። አሁንም የምነግራችሁ ነገር ምንድን ነው፣ ለእኔ የሰራ ለእናንተ ላይ ሰራ ይችላል። ኮመንትም ለማየት ሞክሬ ነበር። አፑ ስር ላይ ያሉት አስተያየቶችን እንዳልኳችሁ አንዳንዶቹ ሰርቶልናል ይላሉ፣ አንዳንዶቹ በጣም ደስ ብሏቸው በቃ በጣም የሚገርም አፕ ነው፣ እንደዚህ አይነት አፕ አይቼ አላቅም የሚሉ አሉ። ብዙ ፋይሌን መልሶልኝ ህይወቴን አዳነው የሚሉ አሉ። አንዳንዶቹ ደግሞ በጣም ተናደው እንደዚሁ ጋለሪ ላይ ያለን ፎቶ ብቻ ነው የሚያመጣው ምናምን ብለው አስተያየት የሚሰጡ አሉና እናንተ ደግሞ የራሳችሁን ሙከራ አድርጉ ማለት ነው። ጓደኞቼ ይህን ይመስላል። ባክ ብላችሁ ስትመለሱ ደግሞ ያው ብለር አድርገዋለሁ ትንሽ አንዳንድ መረጃዎችን ለመደበቅ። እዚህ ጋር ከታች ደግሞ ሁሉንም በአንድ ላይ ያመጣላችኋል ቪዲዮ እና ፎቶውን ማለት ነው። ዶክመንትም አለ። ዶክመንት የሚለውን ነክታችሁ የጠፋባችሁ ዶክመንት ካለ ቸክ ማድረግ ትችላላችሁ ማለት ነው። እንግዲህ ይህን ይመስላል ጓደኞቼ፣ እንደጠቀማችሁ ተስፋ አድርጋለሁ። ቸክ አድርጉት፣ መሞከር አይከፋም ማለት ነው። በቀጣይ ደግሞ እንደዚሁ አሪፍ ነገር ይዤላችሁ ቀርባለሁ ማለት ነው። ብዙዎቻችሁ የምትጠይቁን ጥያቄ እያየሁ ነው። ጥያቄዎቻችሁንም የምመልስ ይሆናል ማለት ነው። በሌላ ቪዲዮ እስከማገኛችሁ ሰላማችሁ ይብዛ። ላይክ ማድረግ እንዳረሱ ግን